በተለይ ኦርቶዶክሳውያን ስለ ሚካኤል ያላቸውን ትምህርት የቀዱበት መጽሐፍ ነውና የማይነበቡ ነው ግን ከሚነበቡ አንተ የመደብከው ተሳስተህ ካነበብክ ድርሳነ ሚካኤልን አንድ ቃል ካጎደልክ መላእክቶች ያለቅሳሉ ይላል። እውነት ነው። በችግራችን ጊዜ ከእሱ ዘንድ እርዳታን ስንፈልግ በትጋት በምስጋናና በልመና ወደሱ እናንጋጥ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ ባንዳች አትጨነቁ ይላል። ስለዚህ ለእናንተ ቅርቡ ጌታ ነው እንጂ ሚካኤል አይደለም። የመላእክት ሰራዊትም ሁሉ የሚካኤልንና የገብርኤልን በዓል ያከብራሉ። አቤት የእግዚአብሔርን ቦታ ለሚካኤል ይሰጣሉ። በእግዚአብሔር ቃል ላይ በራሱም በቃሉ ባለቤት በእግዚአብሔርም ላይ የተነሳሳ ጸሐፊ ይመስላል። ለዚህ ነው በኦርቶዶክስ ቤተክርስቲያን ውስጥ ከእግዚአብሔር ውጪ የሚመለኩ አሉ ምንለው ለዚህ ነው። የሜሎስ ዩቲዩብ ቤተሰቦች ሰላም ለእናንተ ይሁን ብያለሁ። ባለፈው ሳምንት እንደምታስታውሱት የእገዛ ጥያቄ አቅርቤላችሁ ነበር። በተለይም ደግሞ የስቱዲዮ ኪራይና የፕሮዳክሽን ወጪዎች ስላሉብን እሱን የምንሸፍንበት ጊዜያችን አሁን ላይ ስለደረሰ ጥያቄ አቅርቤላችሁ ነበር። እናንተም እንግዲህ ጥያቄውን በመስማት ምላሽ ሰጥታችሁኛል። የተወሰናችሁት የተለያየ መጠን ያለው ገንዘብ አስገብታችሁልኛል። አንድ 4 የሚሆን ሰው አስገብቶልኛል። አሁንም ግን የእናንተን እገዛ ያስፈልገናል። ምክንያቱም የአንድ ዓመት ነው መሸፈን ያለብን። በወር ወደ 45,000 ብር ወጪ ያለብን። ስለዚህ የምትችሉ ሰዎች በቻላችሁት አቅም እንድታግዙን ታች በመናስቀምጥላችሁ የንግድ ባንክና የአቢሲኒያ እንዲሁም የአዋሽ ባንክ አካውንት ውስጥ የቻላችሁትን አቅማችሁን በሚፈቅደው መንገድ እንድታስገቡልን በጌታ ፍቅር እንጠይቃችኋለን። ከዚህ ከሜሎስ ቲዩብ ትምህርት የተጠቀማችሁ ሰዎች ደግሞ ይህን ትምህርት ቢሰሙ በተለይም ኦርቶዶክሳውያን ይህን ትምህርት ቢሰሙ ይጠቀሙበታል፣ ወደ እውነት ይመጣሉ ብላችሁ የምታስቡ ሰዎች ብቻ እንድታግዙን በጌታ ፍቅር ጠይቃችኋለሁ። በቻላችሁት አቅም እንግዲህ ገደብ አላስቀምጥላችሁም። በቻላችሁት አቅም የቻላችሁትን ያክል አግዙን። ሰኔና ሐምሌን ነው እንግዲህ ይህን ጥያቄ የምናቀርበው። ከዛ በኋላ እንግዲህ ያለምንም ሐሳብ አገልግሎታችንን እንግዲህ በተሳለጠ ሁኔታ እንድናገለግል የእናንተ እገዛ ያስፈልገናል ማለት ነው። ምክንያቱም እያንዳንዱ ነገር ኮስት አለው። ስለዚህ እሱን መሸፈን ደግሞ የምንችለው በእናንተ እገዛ ነውና እሱን እንድታግዙን በጌታ ፍቅር እንጠይቃችኋለን። እስከዛ ድረስ ደግሞ ላስገባችሁልን ገንዘብ ደግሞ እጅግ አድርጌ አመሰግናለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። አሁንም ደግሞ ለምታስገቡልን ሰዎች እናንተን ማስቀድሜ ማመስገን ፈልጋለሁ። እንደ ቤተሰብ አንድ ላይ ሆነን ብንሰራ ነገሮችን ቀላል ይሆኑልናልና ሁላችሁም ወንዶችም እህቶችም ያላችሁን ነገር እንድታበረክቱ በጌታ ፍቅር ጠይቃችኋለሁ። ይህን ደግሞ ስለምታደርጉ እናመሰግናለን። ያ ፍቅር የወልቸርነት የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። ከመጽሐፍት ጉያ የተሰኘውን መርሃ ግብራችን ነው ጀምረናል። ዛሬም እንደተለመደው አንድ መጽሐፍ ቴዲ ይዞላችሁ መጥቷል። ሜሎስ ይዞላችሁ መጥቷል። እኔ ይዤላችሁ መጥቻለሁ። እንዴት ነው ሜላይ? እግዚአብሔር ይመስገን። እንዴት ነህ ቴዲ? ክብሩ ይስፋ። እንኳን ደህና መጣ። እንኳን ደህና ጠበቅከኝ። ዛሬ ነገር ልፈልግ። ጥሩ ነው። ሁሌም ነገረኛ ነው። ሁሌም አንተ ይሄ ስም ማጥፋት። እስቲ እነሱ ይፍረዱ። እሺ ፍረዱ። ማን ነገረኛ ነው? እነሱ ይፍረዱ። ነገር እኮ የሚያበዛ ነው። ቁም ነገር የሚያበዛ አቁም ከፊት ጨመርክበት? ከፊት ጀምሩ። አልችልም። እሺ ምን ይዘህ ነው ዛሬ? ዛሬ ድርሳነ ሚካኤልን ነው ያመጣሁት። ኦኬ ወደ ድርሳኑ ደግሞ ንግባ ብያለሁ። እሺ ያው ድርሰት አይደል? ድርሰት ነው። ድርሰት ስለሆነ ድርሳነ ሚካኤል ያው በዚህ ሳምንት የሚካኤል ክብረ በዓል እየተከበረ ነውና ድርሰት ነው ስንል ግን ማጣጣል ማናናቆ ነው አይደለም። ደረሰ፣ ጻፈ፣ ድርሰት ጽሁፍ ከሚለው በመነሳት ነውና እያናናቅን እያጣጣልን እንዳልሆነ መናገር ይገባል። እውነት ነው። ድርሳን የሚለው የቃሉ ትርጉም ነው። ስለዚህ ስለ ሚካኤል የሚናገረውን በተለይ ኦርቶዶክሳውያን ስለ ሚካኤል ያላቸውን ትምህርት የቀዱበት መጽሐፍ ነውና ድርሳነ ሚካኤልን ዛሬ እንድንፈትሹ አስቤያለሁ። በጣም አሪፍ። ምን ትላለህ? ይስማማኛል። በጣም አሪፍ። ስለዚህ አንዳንድ ፖይንቶች የማይነበቡ ነው ግን ከሚነበቡ አንተ የመደብከው መጀመሪያ ድርሳነ ሚካኤል የማይነበብ ነው። አዎ ለዛም ደግሞ ሲነበብ ጥንቃቄ መደረግ እንዳለበት ራሱ ድርሳነ ሚካኤል ይናገራል። ራሱ ይናገራል። ስለዚህ ተሳስተህ ካነበብክ ድርሳነ ሚካኤልን አንድ ቃል ካጎደልክ መላእክቶች ያለቅሳሉ ይላል። እውነት ነው። አዎ ስለዚህ አሁን ብዙ ኦርቶዶክሳውያን መቼም ያው ሁሉም በትክክል አያነበው። እውነት ነው። ስታነብ ያው ልሳሳት ይችላል ያለ ነገር ነው እና አንዴ ስትሳሳቱ መላእክት በሰማይ ያሉ ያለቅሳሉ። ይሄ አደጋ ነው። ያደጋል። ስለዚህ በየቀኑ እያለቀሱ ነው መላእክት ማለት ነው። በየቀኑ ነው የሚነበበው።
የሚገርም ነው። እሺ ስለዚህ አሁን አንብብልኝ ስል እንዳትሳሳት። እሺ እጠነቀቃለሁ። መላእክቶች እንዳታስለቅስ። ምን ላስለቅሳቸው አይገባም። እና አንዳንድ ፖይንቶችን እኔ በጣም ወሳኝ ሆኑ። በጣም ሐሳቡ ብዙ ነው፣ ግን በጣም በተለይ ከነገረ ድነት ጋር የሚጣረሱ ሐሳቦችን ጸሎት እንዴት አዛብቶ እንደሚያስቀምጡ አንዳንድ ሐሳቦችን እስቲ መጀመሪያ ስለ ጸሎት ነው። ጸሎት እንዴት አድርጎ ነው ድርሳነ ሚካኤል የሚያቀርበው የሚለውን ገጽ 11 ላይ ያለውን ሐሳብ ብናይ ቁጥር 16 ላይ ያለውን ብናይ በጣም አሪፍ ነው። ቁጥር 16 ኦርቶዶክሳውያን ወደ ማን ነው የሚጸልዩት የሚለውን እኔ በጣም ጥሩ። ይልቁንም የመላእክት አለቃ የሚሆን የቅዱስ ሚካኤል ዝክር አናጓድል፣ በስሙ ድሆችን ለሚቀበሉ ዝክሩን ለሚዘክሩ ለሰው ልጆች ሁሉ ጊዜ ይቅርታንና ምሕረትን የሚለምን በዚህ ዓለም ምኞታቸውን የሚፈጽም ጸሎታቸውን የሚሰማና የሚያድናቸውም ስራቸውንም የሚያቀልላቸው እሱ ነውና። ጸሎታቸውን የሚሰማና የሚያድናቸው ይላል። ማን ነው? እርሱ ነውና ሚካኤል ነው ይለናል። ስለዚህ ሚካኤል ጸሎት ሰሚና የሚያድን እሱ እንደሆነ እሱ ነውና በማለት ይናገራል። ይህ ሐሳብ እንግዲህ ለአንድ ኦርቶዶክሳዊን ብናነብለት ብዙ ግራ ላይገባው ይችላል። ምክንያቱም የለመደው ነው፣ ልምምዱ ነው። ግን ከመጽሐፍ ቅዱስ አንጻር ስናየው እንደዚህ አይነት ትምህርት አለው የመጽሐፍ ቅዱሳችን በብሉይ ኪዳንም በአዲስ ኪዳንም ብለን ብናይ የለው። ጸሎት የሚቀርበው ለማን ብቻ ነው? ለእግዚአብሔር ብቻ ነው። ለምሳሌ አንድ ጥቅስ ልጥቀስ። እንደው የራሱ መጥቀስ በጣም እውነት ያሳፍራል። ለእግዚአብሔር ብቻ ነው የሚጸልየው ብሎ ለመጥቀስ ግን ያው ብዙ ሰው ምናልባት መጽሐፍ ቅዱስን ማያነብ ስለማያነቡም ነው እንደዚህ የሚጸልዩት። ስለዚህ ለነሱ ስንል እንጥቀስ። ለምሳሌ መዝሙረ ዳዊት ምዕራፍ 65 ላይ እንደዚህ ይላል ቁጥር 1 አቤቱ በጽዮን ላንተ ምስጋና ይገባል፣ ላንተም ጸሎት ይቀርባል። ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ስለዚህ ሰው ሁሉ ስጋ ሁሉ የሚለው ሰው ሁሉ ነው። ሰው ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ነው። ስለዚህ ሰው ጸሎትን የሚያቀርበው ወደ ማን ነው? ወደ እግዚአብሔር ነው እንጂ እግዚአብሔር ወደ ፈጠራቸው ፍጥረታት ሰው ጸሎቱን አያቀርብም። እንግዳ ልምምድ እኮ ነው ይሄ። በጣም እንግዳ ልምምድ ነውና በትእዛዝም ከእግዚአብሔር ውጪ ለሌላ ፍጡር ጸልዩ ሲባል አናይም፣ በልምምድም አናይም። በብሉይ ኪዳንም በአዲስ ኪዳንም ከዘፍጥረት እስከ ዮሐንስ ራእይ ድረስ እንደዚህ አይነት ልምምዶችን አናይም። ግን ድርሳነ ሚካኤል ይህን ሐሳብ ይናገራል ማለት ነው። አንድ ልጨምርልህ። ገጽ 14 ላይ እስቲ ደግሞ ቁጥር 29 በችግራችን ጊዜ ከእሱ ዘንድ እርዳታን ስንፈልግ በትጋት በምስጋናና በልመና ወደሱ እናንጋጥጥ። በምን በችግራችን ጊዜ ከእርሱ ዘንድ እርዳታን ስንፈልግ በትጋት በምስጋናና በልመና ወደሱ እናንጋጥጥ። በምስጋና በልመና ወደሱ እናንጋጥ ይላል። አሁን ይህ ሐሳብ የተወሰነ ሐሳቡን ከመጽሐፍ ቅዱስ ወስዶ ግን ለሚካኤል የተሰጠ። ለምሳሌ ሐዋርያው ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 4 ላይ እንደዚህ ይላል ቁጥር 6 ላይ ጌታ ቅርብ ነው። ጌታ የተባለው ኢየሱስ ነው። ሚካኤል ነው ይመስላል አንድ ሰው፣ እሱንም ማብራራት አለበት። ጌታ የተባለው ኢየሱስ ነው። ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። ስለዚህ ለእናንተ ቅርቡ ጌታ ነው እንጂ ሚካኤል አይደለም። ስለዚህ ምን አድርጉ? በነገር ሁሉ በሁሉ ነገር በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አቅርቡ እንጂ በአንዳች አትጨነቁ ይላል። ግን የድርሳነ ሚካኤል ጸሐፊ ቀይሮና ለሚካኤል ያደርገዋል ማለት ነው። በጣም ደፋር ሰው ነው በእውነት በጣም ደፋር ሰው እና ለእግዚአብሔር የተሰጠውን ነገር እየቀየሩ ለሚካኤል ይሰጣሉ ማለት ነው። ይሄ እንግዲህ አንዱ በኦርቶዶክስ ቤተክርስቲያን ያለው የስተት ትምህርትና የስተት ልምምድን ከዚህ መጽሐፍ ማየት እንችላለን። ስለዚህ ስለ ጸሎት ያነሳነው በዚህ ካየን ከመዳን ጋር የተገናኙ ሐሳቦችን በተለይ ለመጽሐፍ ለጌታ የተነገሩ ሐሳቦችን እንዴት መጽሐፉን እንደሚቀይራቸው ለማየት እንሞክር። በተለይም ቅድም ያነበብከው ጋር እንመለስ። ገጽ 11 ላይ ቁጥር 17 በሚመጣውም ዓለም በፍርድ ቀን ዋስ ሆኖ ያድናቸዋል። ተመልከት፣ ማለት ነው ሚካኤል ነው። በሚመጣውም ዓለም በፍርድ ቀን ምን ሆኖ ዋስ ሆኖ። ስለዚህ በፍርድ ቀን ዋሳችን ሚካኤል ነው ይላሉ ኦርቶዶክሳውያን። መጽሐፍ ቅዱስ ግን እንደዚህ እናስተምራል ወይ? በጭራሽ አያስተምርም። መጽሐፍ ቅዱሳችን እንደሚያስተምረን ዋሳችን ማን እንደሆነ ነው?
ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስም ዋስ ሲሆነን በአዲሱ ኪዳን ነው፣ በዚህ ኪዳን ነው እንጂ በመጨረሻው ቀን አይደለም። በፍርድ ቀን ፍርድ ነው። እሱን እኮ ማንም ዋስ ሊሆን አይችልም። እሱን ላይ ራሷ ቤተክርስቲያኒቱ እኮ በፍርድ ሰዓት ላይ ምልጃ የለም ትላለች እኮ መጽሐፍ ሲራክ ካልተሳሳትኩ። እንግዲህ ለአንዱ መለመን የለም። ሁለት ሐሳቦችን ያነሳሉ ማለት ነው በአንድ ጉዳይ ላይ እርስ በራሳቸው አይስማሙ። በጭራሽ አይስማሙ። ለምሳሌ የዕብራውያን ጻፊ ምዕራፍ 7 ቁጥር 22 ላይ እንደዚህ ይላል፣ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል ይላል። ስለዚህ አሁን እዚህ ምድር ላይ እስካለን ድረስ ለዚህ ኪዳን ዋሱ ማን ነው? ኢየሱስ ክርስቶስ ነው። በፍርድ ቀን ግን ኢየሱስ ክርስቶስም ዋስ አይሆንም፣ ጠበቃም አይሆንም፣ ፈራጅ ነው። ፍርድን ነው የምትቀበለው። ከዛ ውጪ እንኳን ሚካኤል ዋስ ሊሆን ቀርቶ ሚካኤል ራሱ ኢየሱስ ያስተላለፈውን አስፈጻሚ ነው እንጂ በኢየሱስ ክርስቶስ ዳኝነት ውስጥ ጣልቃ ገብቶ ለነሱ ዋስ ሆነላቸዋለሁ የሚል ነገር ሊያደርግ አይችልም። እና እንደዚህ በማድረግ የኢየሱስ ክርስቶስን ቦታ ለሚካኤል በመስጠት ከዛ ደግሞ ስነ መለኮታዊ ሐሳቦችን ሲያፋልስ መጽሐፉን እናገኘዋለን። በተለይም ደግሞ ኃጢአት ስርየትና በዓልን ማክበር እንዴት አድርጎ እንዳገናኙ ደግሞ እንግዲህ በዓል ይከበራል። አሁን ሰኔ 12 ተከብሯል። የሚካኤል መታሰቢያ ተደርጓል። ኦርቶዶክሳውያን በዓል ሲያደርጉ እንዴት ነው የሚያደርጉት? ምንድነው የሚያደርጉት? የጓዳ ውስጥ ነው የሚበላ የሚጠጣ ይዘጋጃል። እሺ አብዛኛው ከዚህ ያለፈ ነገር አይሆንም። ምንድነው ጽዋ ማህበር አይነት ከሆነ የጸሎት መርሃ ግብር ይኖራል። ስብከተ ወንጌል ሊኖር ይችላል። ጽዋ ማህበሩ ጥንካሬና ድክመት ማለት ነው። ከዛ ጽዋውን ይዘው ገንቦን እየሳሙና የተሳለሙ ምንድነው ገንቦ ውስጥ የሚቀመጠው? ጠላ ነው። በጠላ ነው ይከበራል። እሺ ገጽ 119 ላይ ደግሞ እንዴት ጠላ ልታስጠጣኝ እንዳይሆን ገጽ 119 ቁጥር 12 የመላእክት ሰራዊትም ሁሉ የሚካኤልንና የገብርኤልን በዓል ያከብራሉ። አቤት የመላእክት ሰራዊት ሁሉ የሚካኤልና የገብርኤልን በዓል ያከብራሉ። አሁን የሚካኤልና የገብርኤልን በዓል እንዴት ነው የሚያከብሩት ነው? ቆይ አላለቀ ማሳብ። እሺ ሁሉ ጊዜ ስለ ሰው ልጆች ከእግዚአብሔር ዘንድ ምሕረትን ይለምናሉ። የሚካኤልና የገብርኤልን በዓል በማክበር ነው ስለ ሰው ልጆች ምሕረትን የሚለምኑት? አይ ሚካኤልና ገብርኤል የሚለምኑ ስለሆኑ በዓላቸውን ያከብራሉ። እሺ ሚካኤልና ገብርኤል የሚለምኑ ስለሆነ የነሱን በዓል ምን ያደርጋሉ? ያከብሩላቸዋል። ስለዚህ እንዴት ነው የሚያከብሩት ነው ጥያቄ። አሁን በዓል አከባበርን እኛም እናውቀዋለን አይደል? መጽሐፉ የሚናገረው ነገር አለ፣ እሱን እናያለን። አሁን በዓል ሲያከብሩ በስሜ እንዲያደረገ በሚካኤል ስም እንዲያደረገ እንደዚህ ያደረገ እንጀራን የሰጠ ነው ሐሳቡ። በዓል ማክበር እሱ ነው። መታሰቢያ ማድረግ ማለት እሱ ነው። ስለዚህ በሰማይ ያሉ የሚካኤልና የገብርኤል ሰራዊቶች በዓልን ያከብራሉ ሲባል ምን ሊሉን ፈልገው ነው? እዚህ ያለው ነገር ይከተላቸዋል ነው? እነሱ ስለማይሰክሩ እንግዲህ ምናልባት መውደድ ያዘጋጁ ይሆናል እና ትንሽ ፈኒ ነገር ነው። በዓላትን ያከብራሉ ይሉናል። እስቲ ከዚህ ጋር ተገናኝቶ ገጽ 30 ላይ ደግሞ እንሂድ ወደኋላ። ብዙም ቢሆን ጥቂት ወይም አንድ እንጀራም ቢሆን ግማሽ እንዲሁም አንድ ጽዋ ቀዝቃዛ ውሃ እንኳ ቢሆን በዚች በከበረች ሰንበተ ክርስቲያን ዕለት ለድሃ አይሰጥ እግዚአብሔር እንዲምራቸው መንግሥተ ሰማያትን እንዲያወርሳቸው ከሰይጣን መከራ ከጥፋትም ሁሉ ጠብቆ እንዲያድናቸው አዎን እውነት እላለሁ። ስለዚህ ምን የሰጠ ነው የሚለን? እንጀራ ውሃ የሰጠ ምንድነው የሚያገኘው? የእግዚአብሔር መንግስት ወራሽ ይሆናል። ምሕረትን ያገኛል። የኃጢአት ይቅርታን ያገኛል። በዛኩሳችን እንደዚህ ያስተምራናል። እንጀራ በመስጠት ውሃን በመስጠት የእግዚአብሔር መንግስት እንወርሳለን ወይ? በፍጹም አንወርስም አይደል? በቁራሽ እንጀራ ለምን ቀኑን ሙሉ አትጋገርም? ቀኑን ሙሉ አታበላም? በዛ የእግዚአብሔር መንግስትን መውረስ አንችልም። መውረስማ ብንችል ኖሮ ጌታ ለምን ይመጣል? ቀላል እኮ ነው እንጀራ ጋግሮ መስጠት አይደል? ጌታ ከዛ ከሚመጣ ያን ሁሉ መከራ ከሚወስድ ጋግሩና አብሉ ቢለን በጣም ቀላል ነበር። ግን መጽሐፋችን እንደዚህ አይነት ትእዛዝ የለውም። የኃጢአት ስርየት እንጀራን ከመስጠት ጋር አይገናኝም። ለዚህ ግን ተጠቃሽ ጥቅስ አለ እኮ ወይም ደግሞ የተለመደ ጥቅስ አለ። የማቴዎስ ወንጌል ምዕራፍ 10 የማቴዎስ ወንጌል ምዕራፍ 10 ላይ ይጠቀሳል። ግን እዛ ቁጥር 40 ጀምሮ ስናነብ የእግዚአብሔር መንግስት ከመውረስ ጋራ የዘላለም ሕይወትን ከማግኘት ጋራ የኃጢአት ስርየትን ከማግኘት ጋራ በፍጹም የሚገናኝ ሐሳብ አይደለም። የጻድቁን ዋጋ ያገኛል ይላል። የጻድቁ ዋጋ ደግሞ መንግስተ ሰማያት አይደለም። መንግስተ ሰማያት አይደለም የጻድቁ ዋጋ የሚለው ያ የመጣው ደቀ መዝሙር ኢየሱስን ዋጋ ያገኛል ነው። ምንድነው የሱ ዋጋ?
ደቀ መዝሙሩን ያደረገው ማን ነው? ወይም ጻድቁ ጻድቅ ያደረገው ማን ነው? እግዚአብሔር። ስለዚህ ያን ሰውዬ ሲቀበለው የጌታ መልእክተኛ ነው ብሎ ሲቀበለው እሱን የላከው ብሎ ሲቀበለው ምን ያገኛል ማለት ነው? ያን ዋጋ ያገኛል። በሌላ አገላለጥ እሱን ያጸደቀውን አምላክ የኛውንም ያጸድቀዋል። ስለዚህ እዛ ጋር የተናገረ ያለው ሐሳብ ምንድነው? የተላከውን ተላኪውን ወይም መልእክተኛውን መቀበል ነው። ምን ማለት ነው መቀበል? ራሱ መልእክቱን መቀበል ማለት ነው። መልእክቱን መቀበል ማለት ነው። መልእክቱን መቀበል። መልእክተኛው የመጣው የራሱን ሐሳብ ለመናገር አይደለም። መልእክቱ ስለ ኢየሱስ ለመናገር ነው። ስለዚህ ስለ ኢየሱስ ሲናገር አሜን ብሎ ከተቀበለው ያን ሰውዬ ምኑን ተቀበለ ማለት ነው? መልእክቱን ተቀበለ ማለት ነው። ለዛ ነው እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል አባቴን ይቀበላል። ስለዚህ መልእክተኛውን የኢየሱስ ክርስቶስ ደቀ መዝሙር ነው፣ እውነት ነው፣ ይሄ እግዚአብሔር አገልጋይ ነው ብሎ መቀበል። ከተቀበልከው በኋላ መልእክቱን ከተቀበልክ በኋላ ምንም እንኳን ባይኖር የሰውዬ ከሌላ ቦታ ነውና የመጣው ምግብ፣ እንጀራ፣ ያው በእኛ አገላለጥ ገንዘብ እንዳይዙ ጌታ ከልክሏቸዋል። ለሰራተኛው ግን ደሞዙ ይገባዋል ብሏል። ስለዚህ እነዚህ ሰዎች ሲመጡ መልእክታቸውን ከተቀበልክ ምንም እንኳን ባይኖር ምን አድርግ ነው የሚለው? ዋስጣቸው ነው። በቃ ሊስት ያለው ነገር እሱ ስለሆነ ማለት ነው። ብታጣ ከቤት ውሃ አይጠፋም። ስለዚህ ውሃ ጠጣቸው የሚል ነገር ሐሳብ ይናገራል። በአቡነ ተክለ ሃይማኖት ስም መደገስ በሚካኤል ስም መታሰቢያ ማድረግ አይደለም። እንደውም ለሚካኤል በፍጹም አያስኬድም። ለምንድን ነው የማያስኬድም? ሚካኤል መልአክ ነው። መልአክ ነው ሚካኤል። እዛ አውዱ ስናነብ ስለ መላእክት የተነገረ አይደለም ማለት ስለ ሰው ነው የተናገረው እንጂ ስለ መላእክት አይደለም። መልካም ቀጥልሽ። እሺ ከዚህ ሐሳብ ይሄ ጥቅስ ብዙ በተደጋጋሚ ስለሚነሳ እናወራበት ብዬ ከዛ ደግሞ ገጽ 32 ላይ ደግሞ እስቲ እንሂድ። እሺ ቁጥር እስቲ ከፍ ብለን በው ዮሐንስ ሆይ እንዳየው ሁሉ በዚህ ሰዓት ለሚለምንላቸው ሁሉ ይቅርታን ያደርግላቸው ዘንድ ወደ እግዚአብሔር ይማልዳል። በዚህ ዓለም ለድሆችና ለችግረኞች ስለመጸወቱ በሶስተኛው ለጻድቃንና ስለሰማዕታት ስም ያወጣላቸዋል። ቀጥል ይበቃል። እንግዲህ ቅዱስ ሚካኤል ሁል ጊዜ እንደዚሁ ከክርስቶስ ትንሣኤ እስከዚች ዕለት እስከ ዕለተ ምጽአትም ድረስ ለዘላለም ብዙ ታምራትን ይሰራል። ወንድሞች ሆይ የምነግራችሁን ስሙኝ፣ በእዝነ ልቦናችሁም አድምጡኝ። የቅዱስ ሚካኤል ዝክሩን መታሰቢያውን አድርጉ፣ የዘላለም ሕይወት ታገኙ ዘንድ የማያልፍም ደስታ ተወርሱ ዘንድ። አዎ ስለዚህ የዘላለም ደስታን ምኖር ሰው ምን በማድረግ ነው? ዝክሩን በማድረግ ነው። የሱን መታሰቢያ በማድረግ ነው በማለት ይናገራል። አሁንም ይሄ ከቅድሞ ሐሳብ ጋር ተመሳሳይ ነው። እንደዚህ በማድረግ የዘላለም ደስታን የእግዚአብሔር መንግስትን መውረስ አይቻልም። ቀየን አበክረን እናገራለን። እንደዚህ ስንል ዳሆችን ማብላት ችግር አለው እያልን አይደለም። ማብላት ይቻላል፣ ጥሩ ነው። ግን እነሱን በማብላት የዘላለም ሕይወት እናገኛለን ማለት ግን አይቻልም ነው። ምክንያቱም የዘላለም ሕይወት ያለው ኢየሱስ ክርስቶስን በማመንና እሱን በመካድ ነው። ከካድኮ የዘላለም ሕይወት የለም፣ ካመንኮ የዘላለም ሕይወት አለ። ስለዚህ የእንጀራን ማብላት ለድሆች መስጠት በጣም ጥሩ ነገር ነው። ግን ካልኩሌት አድርገ ስላበሏቸው የዘላለም ሕይወትን አገኛለሁ ምትል ከሆነ ግን ልክ አይደለም። እና አንዳንድ ሰዎች እንትን ያደርጋሉ ያላልነው እንዳልን አድርጎ ያስባሉ። እና እኛ ድሆችን ማብላት እየተቃወምን አይደለም። በጣም ጥሩ ነገር ነው። ሁላችንም ማድረግ የሚገባን ነገር ነው፣ ግዴታችንም ነው። አዎ ከዛ ውጪ ግን በእግዚአብሔር መንግስትን ወርሳለሁ በሚል ሰበብ ማድረግ የለብንም። ሲቀጥል ደግሞ በሚካኤል ስም በገብርኤል ስም ማድረግ ደግሞ አይጠበቅብንም፣ ደግሞ መሆንም የለበትም። ለምሳሌ ብዙ ጊዜ እንጠቀስ ጥቅስ አለ ማቴዎስ ወንጌል ምዕራፍ 25 ላይ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም የሚል ሐሳብ አለው። እሱን አውዱ ምንድነው የሚለው ሌላ ጊዜ በሰፊው እናያለን። ግን አንድ ፖይንት ማንሳት ፈልጋለሁ። መቼ አገኘን ነው የሚሉት። ከዛ ከነዚህ ከተናናሾቹ ለአንዱ ያደረጋችሁት። ስለዚህ ድሆችን ስናበላ ስናጠጣ፣ ወደዚህ እንኳን ብናመጣው ድሆችን ስናበላ ስናጠጣ ጌታን እያሰብን ነው እንጂ በሚካኤል ስም ማድረግ መጽሐፋዊ አይደለም። አድርጉም አልተባልንም። እና ግን የዚህ መጽሐፍ ደራሲ በዚህ አይነት መንገድ ሐሳቡን ያስቀምጥልናል። ሲቀጥል እዚህ ጋር ሌላ ሐሳብ እናንሳ። በዓል ራሱ የሚባለው ነገር በዓልን ማክበር አይደለም። በዓልን በማክበር የዘላለም ሕይወት እናገኛለን ማለት ይቅርና በዓልን እንድናከብር ራሱ መጽሐፉ ያዘናል ወይ ከተባለ አያዘንም። ለምሳሌ ቆላስይስ መልእክት ምዕራፍ 2 ቁጥር 16 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን
የክርስቶስ ነው ይላል። ስለዚህ እነዚህ ነገሮች ሁሉ ጥላ ናቸው፣ በመደረግ አልፈዋል። ስለዚህ ክርስቲያኖች እነዚህ ነገሮችን እንድናደርግ አሁን አልታዘዝንም። እንኳን አድርገን የእግዚአብሔር መንግስት ወርስበታለሁ ልንል ቀርቶ ማለት ነው። እና ይህ መጽሐፍ ቅዱሳዊ ሐሳብ መሆኑን በዚህ መረዳት አለብን። ሌላው ይህ መጽሐፍ ቅዱስን በጣም ነው የማያውቀው። አውቆም ደግሞ ሆን ብሎ ቅድም እንዳልነው ሚካኤል የሚለውን እግዚአብሔር የሚለውን ስም እየቀየረ ለሚካኤል ይሰጣል። ሌላ ማስረጃ ገጽ 259 በሕዝቡ ኃጢአት የተነሳ ሰዶምና ገሞራ የተባሉትን በእሳት አቃጥሎ ሎጥና ልጆቹን በክንፉ አንጠልጥሎ ያወጣቸው ይህ ቅዱስ ሚካኤል ነው። አብርሃም አላውያን ነገስታትን ድል በመታቸው ጊዜ የቅርብ ረዳቱ የነበረ ይህ ሚካኤል ነው። እሺ አንዳንድ ፖይንቱን አሁን የመጀመሪያ ሎጥን ያነሳው እዛ ጋር እውነት ነው፣ 2 መላእክቶች አሉ ይላል። ግን የመላእክቶቹን ስም አይናገርም። ሚካኤል ነው አይለንም። እግዚአብሔር ላካቸው፣ ከዛ ሎጥን እንዲያወጣ አደረገው። እግዚአብሔር ነው ያን ስራ የሰራው። ግን ያው በመላእክት እጅ እንደሆነ እናውቃለን። ግን ሚካኤል ነው የሚል መጽሐፉ አይናገርም። እዚህ ላይ ግን በድፍረት ሚካኤል ነው ይለናል። ሚካኤል ነው ብቻ አይደለም፣ ሚካኤል ብቻ እንደሆነ ነው የሚያሳየው። ምን እንደሚል ምንባቡ ረገጥ አድርጌ ላንብበው። በሕዝቡን ኃጢአት የተነሳ ሰዶምና ገሞራ የተባሉትን በእሳት አቃጥሎ ሎጥና ልጆቹን በክንፉ አንጠልጥሎ ያወጣቸው ይህ ቅዱስ ሚካኤል ነው። ያወጧቸው በሚል ሚካኤልና ሌላን መልአክ አልጠራም፣ ወይም ደግሞ ከወጣቸው አንዱ አድርጎም አላቀረበው። ብቸኛ ያወጣቸው ሚካኤል እንደሆነ አስመስሎ ነው ያቀረበው። እሺ ቀጣይ ደግሞ ከአብርሃም ጋር ይገናኛል። አብርሃም አላውያን ነገስታትን ድል በመታቸው ጊዜ የቅርብ ረዳቱ የነበረ ይህ ሚካኤል ነው። የለም መጽሐፋችን ላይ። እሺ ያዕቆብን ከወንድሙ ከኤሳው እጅ ያዳነው ይህ ሚካኤል ነው። ሚካኤል አይደለም። እሺ ዮሴፍን ከወንድሞቹ እጅ ያዳነውና በግብጽ ንጉስ በፈርዖን ፊት ባለሟልነትን ያስገኘለት ጌታ ሆይ ይህ ሚካኤል ነው። ይህም ውሸት። ዕብራውያንን ቀን በደመና ሌሊት በእሳት ብርሃን የመራቸው፣ ውሃውን እንደ ግድግዳ ቆሞ ባህርን ከፍሎ ያሻገራቸው፣ ከኋላቸው የተከተለ ጠላታቸውን ፈርዖንን ከነሰራዊቱ ያሰጠመ ይህ ሚካኤል ነው። ተመልከቱ። ይሄ ደግሞ በቃ ማለት ውሸትነቱ ግልጽ እኮ ነው። ክርስቲያን መሆን አይጠበቅብን ማለት ይሄ እንደ ታሪክም የተጻፈ ነገር ነው። ማን ያወጣቸው? እግዚአብሔር ነው። ፈርዖንና ሰራዊቱን በባህር ያሰጠመ በመዝሙረ ዳዊት እኮ እሱን እኔ ለምሳሌ ከመጀመሪያው ጀምሮ ታሪካዊ ፍሰቱን እኔ ለምሳሌ ዘጸአት ምዕራፍ 13 ቁጥር 21 ላይ እንደዚህ ይላል፣ በቀንና በሌሊት ይሄዱ ዘንድ። እስቲ መጀመሪያ እሱን አንብብልን። ዕብራውያንን በቀን በደመና ይወለ በቀን በደመና አላለ፣ ሌሊት በእሳት ብርሃን። እሷን ያዝልኝ። መጽሐፋችን ደግሞ ምንድነው የሚለን? በቀንና በሌሊት ይሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸውም ሌሊት በእሳት አምድ። እሺ ቀጥል። ማን ነው? ሚካኤል ነው የሚለው። ሚካኤል ነው ይላል። እዚህ ላይ ደግሞ ምንድነው የሚለን? እግዚአብሔር በፊታቸው ሄደ። ስለዚህ እግዚአብሔር የሚለውን አወጣትና ሚካኤል ነው አለ። አሁን ከላይ ያለው እኮ ቃሉ ተመሳሳይ ነው። የተቀየረው ምንድነው? ስሙ ተቀየረ ማለት ነው። እግዚአብሔር የሚለውን ማን አደረገው? ሚካኤል አደረገው ማለት ነው። እንቀጥል። እዚሁ ላይ ለምሳሌ አንድ ጥቅስ አንብበልህ። ነህምያ ምዕራፍ 9 ቁጥር 12 ላይ እንደዚህ ይላል፣ የሚሄዱበትን መንገድ ታበራላቸው ዘንድ በቀን በደመና አምድ በሌሊትም በእሳት አምድ መራሃቸው ይላል። ማን ነው? እግዚአብሔርን። እንጨምር መዝሙረ ዳዊት ላይ መዝሙረኛው ምን ይናገር? እንደዚህ ይላል መዝሙር 136 ቁጥር 10 ላይ ከበኩራቸው ጋር ግብጽን የመታ ምሕረቱ ለዘላለም ነውና እስራኤልንም ከመካከላቸው ያወጣ ምሕረቱ ለዘላለም ነውና በጸናች እጅ በተዘረጋችም ክንድ ምሕረቱ ለዘላለም ነውና እስራኤልን በመካከሉ ያሳለፈ ምሕረቱ ለዘላለም ነውና ፈርዖንና ሰራዊቱን በኤርትራ ባህር የጣለ ምሕረቱ ለዘላለም ነውና ሕዝቡን በምድረ በዳ የመራ ምሕረቱ ለዘላለም ነውና። ስለዚህ እንደ ጸሐፊው እንደ ድርሳነ ሚካኤል ጸሐፊ ምሕረቱ ለዘላለም የሆነው ማን ነው? ሚካኤል ነው። ሚካኤል ነው። ሚካኤልን ከእግዚአብሔር ጋር ሊያጣሉት ማለት ነው። እና የእግዚአብሔርን ቦታ ለሚካኤል ይሰጣሉ። ለዚህ ነው በኦርቶዶክስ ቤተክርስቲያን ውስጥ ከእግዚአብሔር ውጪ የሚመለኩ አሉ ምንለው። ለዚህ ነው። ከዚህ ውጪ እኮ ምን አለ ማለት ይሄ እኮ በጣም የእግዚአብሔርን ቦታ ለሚካኤል ከሰጠው በቃ አለቀ እኮ። አምልኮ እኮ ማለት ይሄ ነው። እግዚአብሔር የሰራውን ስራ አይ ሚካኤል ነው የሰራው ምትል ከሆነ ባዕድ አምልኮ ውስጥ ነው ያለው። እና ኦርቶዶክሳውያን በተለይ ድርሳነ ሚካኤልን በቃ በጣም የምትወዱ ለሚካኤል የተለየ ቦታ ያላችሁ ሰዎች
መጽሐፍ ቅዱስ እንድታነቡ እና ይህ መጽሐፍ የድርሳነ ሚካኤል የተባለው መጽሐፍ በጣም የሐሰት ዘገባ እንደሆነ እንደውም ባለፈው ስለ ያረጋል ስትነግረን ነበር እና ይሄን የሚያነብ ሰው እንደዛ ባይጽፍ ነው የሚገርመን። አዎ ምክንያቱም ሐሰትን እያነበበ ያደገ ሰው ሐሰትን ማስተላለፍ ይችላል። እና ድርሳነ ሚካኤል ያለው ሐሳብ ይሄን ይመስላል። ምን ትላለህ ትይሹ? ቅድም እንዳልከው ከማይነበቡ መጽሐፍት መካከል መሆን ሲያንሰው ከሚወገዱ የሚል ምናልባት ማሰብም ያስደፍራል። ምክንያቱም በእግዚአብሔር ቃል ላይ በራሱም በቃሉ ባለቤት በእግዚአብሔርም ላይ የተነሳሳ ጸሐፊ ይመስላል። እንዲህ ያለ ድፍረት ደግሞ አእምሮህ ካልተያዘ በቀር አይመጣም። እንግዲህ አሁን ካነሳቸው እንግዲህ ጥቂት ናሙናዎች ናቸው። መጽሐፉ ትልቅ ነው። ጥቂት ናሙናዎችን ነው ያነሳው። በእነዚህ በጥቂት ናሙናዎች ውስጥ ለመመልከት እንደሞከር ነው ነገረ ድነትን ይነካል፣ አምልኮትን ይነካል። እንደገና ደግሞ ታሪካዊ ነገርን በግልጽ ይሻማና ለሚካኤል ይሰጣል። ያ ማለት ለእግዚአብሔር የሆነው ነገር በሙሉ ለሚካኤል ተሰጥቶታል። እግዚአብሔር ያድናል፣ ግን ደግሞ ሚካኤል ያድናል። እግዚአብሔር ጸሎትን ይሰማል፣ ግን ደግሞ ሚካኤልም ጸሎትን ይሰማል። እግዚአብሔር ሕዝቡን በበረሃ አስጉዞታል፣ ግን ደግሞ ሚካኤልም ያን አድርጎታል። አብርሃምን ረድቶታል፣ ግን ደግሞ ሚካኤልም ያን አድርጎታል። ማነው ስሙ ያዕቆብን ረድቶታል፣ ግን ደግሞ ይሄ ድፍረት ነው። በጣም አይምሮ መታወር ነውና እንደዚህ አይነት መጽሐፍት የሚያነቡ ሰዎች መጽሐፍ ቅዱሳዊ ግንዛቤያቸው አናሳ ከሆነ ከመጽሐፍ ቅዱስ ጋር ያላቸው ግንኙነት ደካማ ከሆነ እንዲህ ባለ ስሁት ትምህርት ጨልጥ ብሎ መወሰዳቸው የማይጠረጠር። በጣም የዚህ መጽሐፍ ጻፊ በጣም ተንኮለኛ ነው። ምክንያቱም አሁን የብሉይ ኪዳን ዕውቀት የለው ማለት አንችልም። ምክንያቱም ዘርዝሯል። ቃላቶቹን መጽሐፍ ቅዱስ ላይ ያሉትን ቃላቶች ተጠቅሟል። ግን ሆን ብሎ በተንኮል የእግዚአብሔርን ስም እየቀየረ ለሚካኤል ሰጥቷል። ስለዚህ ሆን ተብሎ ነው የተደረገው፣ ባለማወቅም አይደለም። ሆን ተብሎ መጽሐፉን ቅዱስን አንብቦ ብሉይ ኪዳንን አንብቦ ግን ለእግዚአብሔር የተባለውን ቀይሮ ለሚካኤል ሰጥቷል። ይሄ ደግሞ ወንጀል ነው። እሺ መጨረሻ ላይ ደግሞ ትንሽ ፈገግ የሚያደርግ ነገር ደግሞ ላንሳ። እሺ ከዚህ በፊት እንግዲህ በልጅነት ጊዜ መቼም ልጅ ነበር ከዚህ ነበርኩ መሰለህ ቆየብህ በጣም ረጅም ጊዜ ሆነብህ እና ታዲያ አይረሳም። አንተ ረሳው? እኔ ረሳው። እውነት ትናንትና እንዴ ትላለህ ነው እንዴ? እኔን እያስረጀህ ነው። እሺ ድብቆሽ ተጫውተህ ታውቃለህ? እና ተጫውተህ ታውቃለህ? እሱን ያልተጫወተ ከተማ ልጅ ይኖራል አይኖርማ ይመስለኛል። ድብቆሽ ሚካኤል ይጫወታል በደስ ከማን ጋር? በሰማይ አንድ እንደዛም እዛ ማለት ከአጋንንቶች ጋር። እግዚኦ ማረና ክርስቶስ። ምን ታስባለህ? አረ ምንም አላስብም። እንግዲህ የዚህ ድርሳነ ሚካኤል ጸሐፊ በነገራችን ላይ ጸሐፊው ዮሐንስ ነው። ዮሐንስ ማለት ሐዋርያው ዮሐንስ ወንጌልን የጻፈ ዮሐንስ ወንጌልን የጻፈልን፣ መልእክታትን የጻፈልን፣ ራዕየ ዮሐንስን የጻፈልን እሱ ነው ተብሎ ይታመናል። ግን ያ መጽሐፍ ጽፎት ጠፋ። በኋላ ላይ የእስክንድርያው ሊቀ ጳጳስ መጽሐፉን አግኝቶት እንደጻፈው ነው የሚታመነው። ምንድነው ደግሞ የዮሐንስ ወንጌላዊ መጽሐፍ የሚጠፋው? ራዕየ ዮሐንስም ጠፍቶ ነበር ሲባል ራዕየ ዮሐንስም ጠፍቶ ዮሐንስ አፈወርቅ ነው ድጋሚ ጻፈው ይባላል። አሁንም ልክ እንደዛው ነው፣ እንደዚህ ነው የሚለው። ስለዚህ የዚህ መጽሐፍ ጸሐፊ እንግዲህ ቅድም ያነሳናቸው ስነ መለኮታዊ ሐሳቦችን አይተናል። አሁን ደግሞ ሚካኤልን ከአጋንንት ጋር ድብቆሽ ጨዋታ ይለናል። እስቲ እሱን ብታነብልን በጣም ደስ ይለኛል። ገጽ 319 እዛኛ የምንጫወት ከሆነ እኔ አልፈልግም ጌታ ከሰይጣን ጋር ድብቆሽ አልጫወትም። ግን ድብቆሽ ሲጫወት እንግዲህ ሚካኤልና አጋንንት ነው ድብቆሽ ሲጫወቱና ማን የሚያሸንፍ ይመስላል? ድምብረስ ታስበው ግልጽ ነው ሚካኤል ነው እኮ አህያል አይደል? እንደውም ራዕይ 12 ላይ እኮ ይላል ከላይ ጥሏቸዋል፣ ስፍራም አልተገኘላቸው ነው ሚካኤል ነው ብለን በማስብ አነሳሳት። ግን ሚካኤል ተሸንፏል። የሚገርም ነው። ድብቆሹን አልተሳካለትም። እስቲ እናንብበው። እሺ ከመጀመሪያው ጀምር። ግን እዚህ ጋር ሚካኤል ስንል ያው ሊቀ መላኩን አይደለም፣ የዚህ ድርሳን የድርሳነ ሚካኤሉ ነው፣ የኦርቶዶክሱ ሚካኤል ነው እንጂ የመጽሐፍ ቅዱሱ ሚካኤል እንደዚህ አይነትም ቦታውም አይደለም፣ ሊያስበውም አይችልም። ክብሩም አይመጥንም። የእግዚአብሔር የአምላካችን የጥበብን ምላት የታምራቱን ብዛት ቀጥሎ እንደሚከተለው እንሰማለን። እግዚአብሔርን በፍጹም ልቦናው የሚወድ ትእዛዙንም የሚፈጽም አንድ ሰው በቅንፍ ንገረኝ እንዲህም አለኝ ነገረኝ እንዲህም አለኝ አለ። የክርስትና እምነት ያለው ሰው የመላእክት የነቢያት ወይም የሐዋርያትን የጻድቃንን የሰማዕታትን ቢሆን መታሰቢያቸውን ቢያደርግ በእውነት እግዚአብሔር ይምረዋልን?
ብሎ ጠየቀ። አዎን ይምረዋል። መልአኩም መልሶ አንተ ሰው ለመላእክት ምን ያህል ስልጣን እንደተሰጣቸው ላስረዳህ አለኝ። ከደቂቀ አዳም ወገን ሰውነቱ በኃጢአት የረከሰ አንድ ሰው ነበረ። ያ ሰው ከተወለደበት ቀን ጀምሮ ከተንኮልና ከክፋት በስተቀር አንዳችን በጎ ስራ ሰርቶ አያውቅም። ነገር ግን አንድ ዓላማ ብቻ ነበረው። ይኸውም በየወሩ የቅዱስ ሚካኤልን በዓል ማክበር፣ ዝክሩን እየዘከረ ለነዳያን ማብላት ማጠጣት ነበረ። ከዚያ በኋላ ግን ያ ሰው ሞተና አጋንንት ይህችን ነፍስ የኛ ናት በማለት ሲደነፉ፣ ሚካኤል ግን የኔ ናት እያለ ይኮራኮር ነበረ። እሺ ያዝልኝ ሰው በደንብ ግልጽ እንዲሆንለት። አሁን ሐሳቡ ምንድነው? የዝክር ያደረገ መታሰብ ያደረገ ሰው ይድናል ወይ የሚል ጥያቄ ነው የተነሳው። እና አሁን እንደሚድን ለማሳያ ታሪክ ያነሳል ጸሐፊው። እና ምንድን ነው የሰውዬ የታሪኩ ባለቤት ምንም ምግባር የለውም፣ ኃጢአተኛ ነው። የሚያደርገው አንድ ነገር ምንድነው? በሚካኤል ስም መታሰቢያ ያደርጋል። ከዛ የሰውዬ ምን ሆነ? ሞተ። ሲሞት ኃጢአተኛ ነውና ይገባኛል ጥያቄ ማን ጠየቀ? አጋንንት ጠየቀ። ሚካኤል ደግሞ መጣና የኔ ነው አለው። ለምን? በስሙ መታሰቢያ ስላደረገ። እሺ እንዲህም የኔ ናት በመባል ሚካኤልና አጋንንት የኔነች ይላል። ይቅርታ እዚህ ጋር ስላልቻልኩ ነው፣ ትክክል አይደለም። እንዲህም የኔ ናት በመባባል ከጌታ ዙፋን ፊት ስለቀረቡ ጌታ 4 አማራጭ ነገሮችን አቀረበላቸውና ሚካኤል ወስዶ ይደብቀው፣ እናንተ ግን ፈልጋችሁ ብታገኙት ውሰዱት። እሺ ሚካኤል ወስዶ ይደብቀው ግልጽ እንዲሆንላችሁ ምኑን ነው? ነፍሱን። እሺ ውሰዱት ወይም እናንተ ወስዳችሁ ሸሽጉትና ሚካኤል ፈልጎ ካገኘው ይውሰደው፣ ከነዚህ አንዳቸውን ምረጡ አላቸው። እነሱ ግን ሚካኤል ወስዶ ከመንበረ መለኮት ቢሸሽገው ምን ለማድረግ እንችላለን እያሉ በሐሳብ ጭንቅ ተዋጡ። ከብዙ የሐሳብ መለዋወጥ በኋላ እኛ እንሰውረዋለን እንሸሽገዋለን ብለው ያን ሰው መቃመቃት አውርደው የገሃነመ እሳት አዝዋሪት ባለበት ጥልቅ ባህር ውስጥ ደበቁትና ወረወሩትና እንግዲህ ሚካኤል ፈልጎ ያገኘው ተባባሉ። ልቀጥል። ከዚህ በኋላ ቅዱስ ሚካኤል እነዚያን አጋንንት ከዚያ ቦታ አካባቢ ዞር በሉ አላቸውና ወደ ሲኦል ገብቶ መፈለግ መበርበር ጀመረ። ነገር ግን የሚፈልገውን አላገኘም ነበርና በአንድ ክንፉ 7,000 ነፍሳት አወጣ፣ በሁለተኛው ክንፉ እንዲሁ አወጣ፣ በሶስተኛውም አወጣ። በመደጋገም በብዙ ሺህ የሚቆጠሩ ነፍሳትን አወጣ። ሆኖም ሊያገኘው አልቻለም። በዚህ ሰው ምክንያት ያወጣቸው ነፍሳት ቁጥራቸው 7540 ደረሰ። እግዚኦ! ከነዚህ ውስጥ ያልተጠመቁ አረመኔዎች ይገኙባቸው ነበር። እሺ አሁን ተመልከት። ኮዞንኩባ ተመልከት። እንግዲህ አሁን ታሪኩ ምንድነው? እቺ ነፍስ የኔነች ተባባሉ ሚካኤልና አጋንንት። በጣም እስቲ ኢማጂን አድርጉት፣ ሳሉት። ሰማይ ነው፣ እግዚአብሔር ዙፋኑ አለ እና በእግዚአብሔር ዙፋን ፊት ሚካኤልና አጋንንቶች የተጨቃጨቁ ነው። እቺ ነፍስ የኔነች ይላሉ። ከዛ እግዚአብሔር መፍትሄ ያመጣ። ሚካኤል ይደብቃት እና እናንተ አግኟት፣ ካገኛችኋት የእናንተ ትሁን፣ ወይም ደግሞ እናንተ ደብቋት፣ ሚካኤል ካገኘ የሚካኤል ትሁን አለ። ከዛ በጣም ብዙ አሰቡ አጋንንቶች እናሰቡና እኮ ሚካኤል ወስዶ ከእግዚአብሔር ዙፋኑ ስር መንበሩ ስር ቢያስቀምጣት እንዴት ወደዛ መጠጋት ስለማይችሉ ማውጣት አንችልም፣ ስለዚህ ቅርብና እኛ እንደብቃታል። ምክንያቱም እሱ የፈለገበት መሄድ ይችላል። ስለዚህ ደበቋት ማለት ነው ነፍሷን እና ሚካኤልን ፈልጋት አሉት። ከዛ ሚካኤል ገባ፣ አገኛት አላገኛትም። እስካሁን ድረስ አላገኛትም። ሁለተኛ ፈለጋት፣ አላገኛትም። ግን በዛች ነፍስ ፈንታ ወደ 7000 በላይ 7540 የሚሆኑ ነፍሳትን ከሲኦል አወጣ። ከነዛ መካከል የነበሩት እነማን ናቸው? ያልተጠመቁ አረመኔዎች። እሺ ቀጥል። ያን ጊዜ የሰማይ መላእክት ሁሉ ይህስ እጅግ በጣም አስደናቂ ነገር ነው አሉ። ጌታችን በወንጌል ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይጠፋል ይላል። እንግዲህ እኒህ ሰዎች እንዴት ሊድኑ ቻሉ? አንተ የሰው ልጅ እኒህ የአረማውያን የዳኑበትን ሳይጠመቁ ገነት የገቡበትን ምክንያት ሰምተህና አይተህ ተገነዘብክን ተብሎ ቢጠየቅ ቅዱስ ሚካኤል ስላጠመቃቸው ገነት ሊገቡ ችለዋል። ሌላ ደግሞ ውሸት አጠመቃቸው። መቼ አጠመቃቸው ይለናል። አሁን ምንድነው የሚለን? ያመነ እስታንብቡ ምንድነው የሚለው? እሱም ጥቅስ ራሱ ተበላሽቷል። ጌታችን በወንጌል ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይጠፋል ይላል። አሁን ይሄን አይልም ጌታ። ማርቆስ ወንጌል ምዕራፍ 16 ላይ ያመነ የተጠመቀ ይድናል፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ነው የሚለው። እዚህ ጋር ምንድነው የሚሉት? ያልተጠመቀ
እሱ ይፈረድበታል ይላሉ መጽሐፍታችን እንደዛ ይላል። ከዛ ሲቀጥል እንደዚህ አይነት ጥያቄ እንደሚነሳበት ስላወቀ ጸሐፊው ምን አለ? ሚካኤል ምን አድርጓቸዋል? አጥብቋቸዋል። ስለዚህ በሰማይ ምን አለ ማለት ነው? ጥምቀት አለ። አጥማቂ ደግሞ ሚካኤል ሆነ ማለት ነው። ለዛው የሚጠመቁት እኮ ነፍሳት ናቸው። አሁን እኛ የምንጠመቀው ቦዲ ስላለን ቦዲያችን ነው የሚጠመቀው። ግን ሚካኤል ነፍሳትን አጠመቀ እና ወደ እግዚአብሔር መንግስት አስገባቸው ይለናል። ያቺ ነፍስ ተገኘች? እስካሁን አልተገኘችም። የለም፣ አለቀ። ታሪኩ አለቀና ድብቆሹን እንግዲህ ሚካኤል አልቻለም፣ ተሸንፏል። በሌሎች አካካሰው በሌሎች ሰባት በመውጣት ለዛች ነፍስ ምን ይጠቅማታል? ዝክር መዘከራ ወይኔ መጮም አልቻለችም። ወይኔ ያንን ሁሉ ዝክር ዘክራ እና መጽሐፉ እንደዚህ ነው። በመላእክት ስም እንግዲህ እኛን ነው እነሱ መላእክትን አታከብሩ ይሉናል። ግን መላእክት ላይ የሚቀልደው ማን እንደሆነ በደንብ ማየት እንችላለን፣ ከዚህ መረዳት እንችላለን። የሚገርም ነው። በአንድ ነጥብ ንግግራችንን እናብቃ። እንግዲህ እንዲህ አይነት መጽሐፍት የሚያሳስቷቸው እንዲህ አይነት መጽሐፍት እንደፈለጉ ሰዎችን አእምሮ የሚጫወቱባቸው ሰዎች በእግዚአብሔር ቃል ሙላት እድገት ስለሌላቸው ነው። በመጽሐፍ ቅዱስ በቅዱሱ ቃል ስላልበሰሉ ነው። የቃሉ ሙላት ስለማይገኝባቸው ነው። ስለዚህ ማንም እየመጣ የሚፈልገውን ቆሻሻ ቢደፋባቸው ንጹህ እየመሰላቸው ያስገባሉ ወይም ደግሞ ይጋቱታል ማለት ነው። እንዲህ ላሉ ሰዎች ምን አይነት ምክር አለ? እንግዲህ እንደዚህ አይነት ሰዎች መጽሐፍ ቅዱስ እንዲያነቡ ነው የምመክራቸው። ምክንያቱም መለኪያው እሱ ስለሆነ እውነት ነው። እሱ መለኪያ ካልያዙ ይሄ እውነት ነው ሐሰት ነው ማለት አይችሉም። ስለዚህ መጽሐፍ ቅዱስን አንብቡ፣ የእግዚአብሔርን ቃልን አንብቡ። የእግዚአብሔር ቃል ያነበበ ሰው ቃሉ አርነት ያወጣዋል፣ ነፃነትን ይሰጠዋል። ምክንያቱም ቃሉ ስለሚፈውስ፣ ቃሉ ደግሞ የራሱ የእግዚአብሔር ስለሆነ ማለት ነው። የእግዚአብሔር ቃል ደግሞ መንፈስም አለው፣ ህይወትን የሚሰጥ ነው፣ አስተሳሰባችን የሚቀይር ነውና መጽሐፍ ቅዱስን ማንበብ ከጀመራችሁ እንደዚህ አይነት የሐሰትን ትምህርት መቀበላችሁ ማለት ውስጣችሁ አይቀበለው። አሁን እኛም እኮ በፊት እኮ እናነበው ነው በድርሳነ ሚካኤል አይደል? እንወደው ነበር፣ እንጸልይ ነበር በድርሳነ ሚካኤል። ግን የእግዚአብሔርን ቃል ማንበብ ስንጀምር መጽሐፍ ቅዱስ ላይ ያሉ ሐሳቦችና ድርሳነ ሚካኤል ላይ ያሉ ሐሳቦች ፈጽሞ ነው የሚጣሉ ሐሳቦች ናቸው። ስለዚህ ወደ እግዚአብሔር ቃል ማድራ ስላለብን ወደ እግዚአብሔር ቃል መጣን፣ ድርሳነ ሚካኤልን ተውኖ ማለት ነው። ስለዚህ መጽሐፍ ቅዱስ እንድታነቡ ስታነቡ ደግሞ ለሆነ ቤተ ተቋም ዲፌንድ ለማድረግ ሳይሆን እውነትን ለማወቅ እውነትን ለማግኘት የዘላለም ህይወትን ለማግኘት በሚል መንፈስ እንድታነቡ በጌታ ፍቅር ጠይቃችኋለሁ ማለት ነው።